ሮዛሪ በእግዚአብሔር የተወደዳችሁ ምእመናን፣ ክቡር አቡነ ልሳነ ክርስቶስ እንደምን አደራችሁ? በጥንት ዘመን ክርስቲያኖች ይህ የፋሲካ ጊዜ ፋሲካ ወቅት እስኪያልቅ ከትንሣኤ እስከ ጰራቅሊጦስ ድረስ ማለት ነው ሰላምታ አላቸው፣ እርስ በርስ ሰላም የሚባባሉበትና አንደኛው ወገን ክርስቶስ ተነስቷል ሲለው ሌላኛው ወገን ደግሞ በእውነት ተነስቷል ብሎ ይመልሳል። ስለዚህ በጥንታዊ ልማዳችን መሰረት ሰላም እላችኋለሁ፣ እናንተ በእውነት ተነስቷል ብላችሁ ተመልሱልኛላችሁ ማለት ነው። ክርስቶስ ተነስቷል፣ ክርስቶስ ተነስቷል፣ ክርስቶስ ተነስቷል። ይሄ ነው የክርስትና እምነት አንደኛው ሚስጥር። ከሕፃኑን ጀምሮ ስንማር ትምህርተ ክርስቶስ እንደምናስታውሰው የመጀመሪያው የትምህርተ ክርስቶስ ክፍፍሉ መጀመሪያ ላይ ሚስጥረ ሥላሴ ይመጣል፣ ከዛ ሚስጥረ ሥጋዌ ይመጣል፣ ከዛ ሚስጥረ ትንሣኤ ሙታን ነው የሚመጣው እና ይህ ትልቅ የሆነ የእምነታችን ምስጢር ነው። እንደምናውቀው በአንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያ ጳውሎስ ክርስቶስ ከሞት ካልተነሳ እንግዲያስ እምነታችን ምንድን ነው የሚለው? ከንቱ ነዋ ነው ብሎ የሚለው። ስለዚህ እኛ የዚህ እምነት ሰዎች ነን። ቅዱስነታቸው ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ ፋሲካ ሲያስተምሩ እንደዚህ ብለው ይላሉ። ክርስቲያን ከራስ ፀጉሩ እስከ እግር ጥፍሩ የሃሌሉያ ሰው ነው። ምንድን ነው የሚሉት? ክርስቲያን ከራስ ፀጉሩ እስከ እግር ጥፍሩ ድረስ የምን ሰው ነው? የሃሌሉያ ሰው ነው። ለምን አሉ? ክርስቶስ ከምን ስለተነሳ? ከሙታን ስለተነሳ ማለት ነው። የዛሬው ወንጌል ላይ እንደምናነበው ከባለፈው ሳምንት ወንጌል የቀጠለውን ክፍል ታሪክ ነው የሚያስረዳን። የኤማሁስ መንገደኞች ከኢየሩሳሌም ወጥተው ሂደዋል፣ ተስፋ ቆርጠዋል እና እንዳው የቦታው ራሱ ምልክትነቱ ራሱ የሚነግረን መልእክት አለው። ኤማሁስ ኢየሩሳሌም የአምልኮ ዋና ከተማ ነች። ከኢየሩሳሌም 12 ኪሎ ሜትር ወስተ ምዕራብ ነው የምትገኘው። እንግዲህ ስርዓት አምልኳችን ራሱ ስታዩት ወዴት ነው የምንዞረው? ወደ ፀሐይ አቅጣጫ። ክርስቶስ ከምስራቅ ስለመጣልን አሁንም ሲመጣ ደግሞ ከምን ስለሚመጣ? ከምስራቅ አቅጣጫ ስለሚመጣ ነው። እንዲሁም ዮሐንስ ራእይ ላይ የከተማው ፀሐይ ማን ነው ይላል? ኢየሱስ ክርስቶስ። ጠዋት በማለዳ ተነስተን ወደ ፀሐይ አቅጣጫ ካህኑ ወደ ክርስቶስ እየመራን ስንጸልይ ምን እያልን ነው ማለት ነው? የኛ ፀሐይ ማን ነው እያልን ነው? ክርስቶስ ነው እያልን ነው። እነሱ ግን የሄዱት አቅጣጫ ወዴት ነው? ከፀሐይ መውጫ በተቃራኒ በስተምዕራብ 12 ኪሎ ሜትር ወይም 60 ምዕራፍ እየሄዱ ነው ማለት ነው። ምልክት አለው። ቦታው ራሱ የሚሰጠን ትርጉም አለው። ከክርስቶስ መገኛ ከሚስጥረ ትንሣኤ መገኛ ተቃራኒ እየሄዱ ነው ማለት ነው። እና ከባለፈው ሳምንት ወንጌል እንደሰማችሁት ክርስቶስ መካከላቸው መጥቶ ስለምን እያወራችሁ ነው ሲላቸው፣ እንዴ በኢየሩሳሌም ስለሆነው ነገር የማታውቅ አንተ ብቻ ነህን ይሉታል። ወይ እኛስ በጣም በቃ በሱ ተስፋ አድርገን ነበር፣ እንደዚህ ብለን ነበር፣ ያድነናል ብለን ነበር። እንደዚህ ምን ያደርጋል? አይሁዳውያን ከሰሱት፣ ለሮማውያን አሳልፈው ሰጡት፣ ገደሉት። በቃ እኛም ይሄው የሱ ደቀ መዛሙርት ነበርን፣ ጥለነው እየሄድን ነው። ከዛ ጌታ ኢየሱስ ክርስቶስ ምን ያደርጋል? ከቃሉ ነው የሚገልጽላቸው። ከቃሉ እኛም የእያንዳንዳችን ህይወት እንደዚህ ነው። ልብ ብለን ብናስተውለውና ብናየው ከእግዚአብሔር ቃል ከጸጋ ሁኔታ አይደለም ትልቅ ኃጢአት ሰርተን ከጸጋ ሁኔታ ስንለይ እግዚአብሔር በቃሉ በእኛ ውስጥ ይመጣል። ኧረ ተው ተመለስ። እና ይህንን የሚያስታውሰን እግዚአብሔር በምኑ ነው? በቃሉ ነው። ጌታችን ኢየሱስ ክርስቶስ ከቃሉ ከብሉይ ኪዳን እየጠቀሰ እንዴት በሱ ትንቢቶች ሁሉ ሙላት እንደመጡ ሲያስረዳቸው ምናቸው ይቃጠል ነበር? ልባቸው ይቃጠል ነበር። የእግዚአብሔር ቃል ዛሬ እኛን ልባችንን እንዲያቃጥለን በስርዓት አምልኮ ቤተክርስቲያን ሁልጊዜ ሁለት ዋና ዋና ክፍሎች አላት። በሰባቱ ሚስጥራት ስንፈጽም ሁልጊዜ ነው የሚከወነው። ይሄ የመጀመሪያው ክፍል የእግዚአብሔር ቃል ክፍል ነው። ሁለተኛው ደግሞ ሚስጥራት የሚፈጸሙበት ክፍል ነው። ሚስጥራትን ያለ እግዚአብሔር ቃል እኛ ፈጽመን አናቅም። እና ይህ የጌታችን ኢየሱስ ክርስቶስ ድርጊት መጀመሪያ በቃሉ ልባቸውን ያቃጠለውና ኋላ ደግሞ አይናቸው ተገልጦላቸው ክርስቶስ መሆኑን ያወቁት መቼ ነው? ምኑን ሲቆርስ? እንጀራውን ሲቆርስ። ዛሬ እኛ የኤማሁስን ቅርጽ የተከተለ ስርዓት አምልኮ ነው ያለን በእያንዳንዱ እሁድ። መጀመሪያ
ቃሉ ይቆረስልናል። ልባችን በእግዚአብሔር ቃል ምን ይላል? ይቃጠላል። በእግዚአብሔር ቃል የተቃጠለው የእግዚአብሔር ቃል የገሰጸው ልባችን ደግሞ ወደ ማን ያመራል ማለት ነው? ወደ ቅዱስ ቁርባን ያመራል ማለት ነው። ልክ ቅዱስ ቁርባን ተቆርሶ እንደምንበላው አይነት ደግሞ የእግዚአብሔር ቃል ተብራርቶልን ቤተክርስቲያን ተመግበናለች ማለት ነው። በዚህም አይነት የክርስቶስ ይሄ ድርጊት በቤተክርስቲያን ሕይወት በሙሉ ያለውን ነገር ይወክላል ማለት ነው። እያንዳንዷን ቅዳሴ ተመልከቷት። በእያንዳንዷ ቅዳሴ የእግዚአብሔር ቃል ሳንካፈል ወደ ጌታችን ኢየሱስ ክርስቶስ ሥጋና ደም እንሄዳለን? አንሄድም። ጌታችን ኢየሱስ ክርስቶስም ይገለጥላቸዋል ለሐዋርያት። እነዚህ ሂደው አየነው፣ እንጀራ ሲጎርስልን እሱ መሆኑን ለየነው፣ መጀመሪያ ለየነው ነበር ምናምን ብሎ እየነገሯቸው ሳለ በመሃላቸው ማን ተገኘ? ጌታችን ኢየሱስ ክርስቶስ ተገኘ። ምንድነው የሚለው? በመሐከላቸው ቆመ ነው የሚለው። በመሐከላቸው ቆመ። ዛሬኛ ተሰብስበን ምስጢረ ቅዱስ ቁርባንን የሚፈጽሙልን ካህናት አቡናት አሉን። ልክ እነሱ ሲፈጽሙ እንደ መንፈስ ቅዱስ አሰራር ዛሬ እዚህ መሃላችን ማን ይቆማል? አዎ፣ በሌሎች ምስጢራት ሁሉ ክርስቶስ በጸጋው እናገኘዋለን። በቅዱስ ቁርባን ምስጢር ግን ማን ራሱ ነው ለኛ መብልና መጠጡ ነው የሚመጣልን? ጌታችን ኢየሱስ ክርስቶስ ራሱ ነው። ለዛ ነው ቅዱስ ኢግናጢዮስ የተሰኘ ቤተክርስቲያን አባት በ110 ዓመተ ምህረት ነው የኖረው። ይታያችሁ እንግዲህ እምነታችን ከዛ ጀምሮ እስካሁን ድረስ ወጥ ነው። ተመልከቱት። ቅዱስ ቁርባን ማለት አለ ቅዱስ ቁርባን ማለት ስለኛ ኃጢአት የሞተው አባቱም ከሙታን ያስነሳው የክርስቶስ ሥጋ ራሱ ነው አለ። ስለዚህ ዛሬ የሰው ልጅ ትንሣኤን ቢፈልግ ወዴት ነው የሚመጣው ማለት ነው? ወደ ቅዱስ ቁርባን። በመሃላቸው ከቆመ በኋላ ደግሞ ሁሉ ጊዜ በቅዳሴ ውስጥ የምንሰማው ቃል አለ። ዲያቆኑ ተንሱ ለጸሎት ሲል ካህን ወይም አቡን ምንድነው የሚለው? ሰላም ለእናንተ ይሁን። በእያንዳንዱ ቅዳሴ የክርስቶስ የትንሣኤ ሰላም ነው የሚበሰርልን። ኋላም ደግሞ ቅዳሴ ሲያልቅ ዲያቆኑ ምን ይለናል? በሰላም ሂዱ። በክርስቶስ ሰላም ነው የምንሄደው። ሰላማችን ማን ነው? ክርስቶስ ነው። ካህኑ ክርስቶስን ወክሉ ሰላም ለእናንተ ይሁን ይለናል። እኛ ደግሞ ወጠን ያንን ሰላም ልንዘራ ነው ወደ ዓለም የምንሄደው ማለት ነው። ስለዚህ በእያንዳንዱ ምስጢራት ኃጢአትሽ ይቅር ተብሎልሻል በሰላም ሂጂ ነው ብሎ በሰላም ሂድ ነው ብሎ የሚለን ካህን ከፈታን በኋላ አይደለም። ከእያንዳንዱ ምስጢራት በኋላ ሰላማችን የሆነውን ክርስቶስን ይዘን እንሄዳለን። የምናበስረው የምንኖረው ነው። በሰላም ሂዱ ሲባል መንገዱ ሰላማችን የሆነው ኢየሱስ ክርስቶስ ነው። የምንመሰክረው ለሰዎች የምንሰጠውም ሰላም ኢየሱስ ክርስቶስ ነው። ልክ በመሃላቸው ደግሞ ክርስቶስ ቆሞ ሰላም ለእናንተ ይሁን እንዳለ በቅዱስ ቁርባን ምስጢር መሃላችን ይቆማል ኢየሱስ ክርስቶስ። እንዲሁም ካህን በቅዳሴ ሰዓት ማንን ይወክላል ብለን እንላለን? ጌታችን ኢየሱስ ክርስቶስን ራሱን። ስለዚህ ካህን ጌታችን ኢየሱስ ክርስቶስን ራሱን ወክሎ ምን ይለናል? ሰላም ለእናንተ ይሁን ማለት ነው። ይሄ ነው እንግዲህ የእምነታችን ጥልቅ ምስጢር ያለበት ጥልቅ ውበት ያለበት ይሄ ነው። ብዙ የተለያዩ ጸሎቶች ህይወቶች ሊኖሩን ይችላል። መንፈሳዊ ልማዶች ሊኖሩን ይችላል። ትምህርተ ክርስቶስ እንደተማርነው ግን ትልቁ የቤተ ክርስቲያን ጸሎት ምንድን ነው? ምንድን ነበር ትልቁ የቤተ ክርስቲያን ጸሎት? አይደለም ቅዳሴ። ያው አንድ ነገር በዚህ አጋጣሚ ላስታውሳችሁ እፈልጋለሁ። ትልቅም እንሁን ትንሽም እንሁን ያቺ የሕፃንነታችን ትምህርተ ክርስቶስ ፖፕም ቢሆን ማስታወስ የሚጠበቅባቸው ናቸው። ምክንያቱም ከእሷ ተነስቶ ነው ሁሉም ነገር እየተብራራ ያለው። እግዚአብሔር ስለረዳት ቤተክርስቲያናችን የእምነታችንን ጭማቂ እንደዛ አድርጋ ስላስቀመጠችልን ማለት ነው። ስለዚህ ቅዳሴ ትልቁ ጸሎታችን የሆነው ጸሎታችን እንደ መንፈስ ቅዱስ አሰራር በወልድ በኩል ወደ አብ የሚገባ ቅድስት ሥላሴያዊ ይዘት ያለው መንፈሳዊ ህይወት ስለሆነ ነው። ስለዚህ በቅዳሴ ጌታችን ኢየሱስ ክርስቶስ እኔ በአብ እንዳለሁ እናንተም በእኔ ብትኖሩ ብሎ እንዳለን በቅድስት ሥላሴ ህይወት ውስጥ እንድንኖር በቅዱስ ቁርባን ምስጢር በቅዳሴ እንጋበዛለን ማለት ነው። ለዛም ነው ጌታችን ኢየሱስ ክርስቶስ ምን ይላል? የትንቢት የመዝሙራት ሙላት እሱ ራሱ እንደሆነ ይነግራቸዋል። በትንቢት የተነገረው ማለት በነቢያት የተተነበየው ማለት ነው። በመዝሙራት ማለት በመዝሙረ ዳዊት ነው። በመዝሙረ ዳዊት የተነገረው ማለት ነው። በህግ ደግሞ ማለት በሙሴ ህግ ማለት ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 19 ላይ ስናይ ዘሌዋውያንን ጠቅሶ ዘሌዋውያን ላይ የሚያወራው የበጉን አጥንት አትስበሩ ነው ብሎ የሚለው አይደለም። ሐዋርያው ዮሐንስ ግን ትንቢት ይፈጸም ዘንድ የጌታችን ኢየሱስ ክርስቶስ አጥንት ምን አላለም ይላል? አልተሰበረም ይላል። ለምሳሌ ከመዝሙረ ዳዊት ብንጀምር ዛሬ ያልነው የመዝሙረ ዳዊት ክፍል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣
ጠላቶችን በስተኋላቸው መታቸው። አይደለም የኛ ጠላት የሆነውን ሞት ክርስቶስ በሞቱ ሲያሸንፈው ሰይጣን የሞተ መስሎት ድል ያደረገ መስሎት ሲፎክር ጌታችን ኢየሱስ ክርስቶስ ግን ከሞት ተነሳና ሰይጣንን ድባቅ መታው። መዝሙረ ዳዊት የተጻፈው ከጌታችን ከኢየሱስ ክርስቶስ ስንትና ስንት ዓመት በፊት ነው። እንዳው በጣም ይገርማቸዋል። አንዳንድ ጊዜ ጌታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅታኒ ይላል አይደለም? ትርጉሙ ምን ማለት ነው? አባቶ አባቶ። እስቲ መዝሙረ ዳዊት ምዕራፍ 22 ግቡና ቁጥሩን ይዩት። አባቶ አባቶ ለምን ተውከኝ ይላል። ወረድ ብላችሁ ብታዩት እጆቼንና አጥንቶቼን ቸነከሩ፣ እጆቼንና እግሮቼን ቸነከሩ፣ አጥንቶቼንም ቆጠሩ ይላል። ጌታችን ኢየሱስ ክርስቶስ ምን ተብሏል? እጁና እግሩን ተቸንክሯል፣ አጥንቶቹም ምን ተብለዋል? ተቆጥረዋል። በመገረፍ ብዛት ማለት ነው። በትንቢትም ትንቢተ ኢሳይያስ ላይ ብንሄድ ቀላል ምሳሌ በጭንቅላታቸው ያሉትን ለማስታወስ ያክል ነው። እግዚአብሔር የሁላችንም በደል በእርሱ ላይ አኖረ ይላል። በመስቀል ላይ ነው ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን የሞተው። ስለዚህ ትንቢተ ኢሳይያስ ሙላት ያገኘው በማን ነው? በጌታችን በኢየሱስ ክርስቶስ ነው። ለዛ ነው ቃሉን በመስበክ ወደ ሚስጥራት በቅዱስ ቁርባን በኩል ወደ ክርስቶስ መታመጣን። የቃሉ ሙላት የትንቢቶች፣ የመዝሙራት፣ የሕግ ሁሉ ሙላት ማን ነው? በቅዱስ ቁርባን የምናገኘው ማን? ኢየሱስ ክርስቶስ ራሱ ስለሆነ ማለት ነው። ቅዱስ ጀሮም የተሰኘ የቤተክርስቲያናችን ሊቅ ለመጀመሪያ ጊዜ መጽሐፍ ቅዱስን ከዕብራይስጥ፣ ከግሪክ፣ ከአረማይስጥ ጠቅሎ ወደ ላቲን የተረጎመው ቅዱስ ነውና ምን ይላል? ቅዱሳት መጽሐፍትን አለማወቅ ማንን አለማወቅ ነው? ክርስቶስን አለማወቅ ነው ይላል። ለዛ ነው ቤተክርስቲያናችን እያንዳንዱን ጸሎት አምልኮ ስንጀምር መጀመሪያ ምን ጀምረው ከማን ነው? ከቅዱሳት መጽሐፍት፣ ከእግዚአብሔር ቃል። ይህ የእግዚአብሔር ቃል ደግሞ እንደ ባህሪ የእግዚአብሔር ቃል በሆነው በጌታችን በኢየሱስ ክርስቶስ ሙላት ያለው ነው። ስለዚህ የእግዚአብሔርን ሐሳብ የያዙትን ቅዱሳትን መጽሐፍት ትሰጠናለች። እንዲሁም ደግሞ የእግዚአብሔር ቃል ራሱ የሆነው እንደ ባህሪ የባህሪ ልጁን ጌታችን ኢየሱስ ክርስቶስ ደግሞ በሚስጥራት በኩል ታገናኘናለች ማለት ነው። እንዲሁም ጌታችን ኢየሱስ ክርስቶስ እዚህ ጋራ ለሐዋርያት መንፈስ ቅዱስን እስክትቀበሉ እስክትለብሱት ድረስ ለመስበክ አትውጡ ብሎ ያስጠንቀቂያ ይሰጣቸዋል። እንግዲህ ከተነሳ በኋላ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ተቀበሉ ብሎ ምን ይልባቸዋል? እፍል ይባቸዋል። እንደገናም ደግሞ በጰራቅሊጦስ ቀን መጥቶ ሙላት በእነሱ ላይ እስከሚያመጣ ድረስ መንፈስ ቅዱስ ወጣው እንዳይሰብኩ ይነግራቸዋል ማለት ነው። ለዛ ነው እኛ ሁልጊዜ ዕለታችንን የምንጀምረው በጸሎት ነው። ለምን? እግዚአብሔርን መልበስ የሚባለውን ነገር በህይወታችን እንደ እግዚአብሔር ቃል እንድናረጋግጥ። ከዛ በኋላ ሰው የለበሰው ልብሱ ነው የሚታየው። ሰው በውስጡ የገባው ነገሩ ነው የሚታየው። ከዛ ውጭ ደግሞ ቤተክርስቲያናችን ከዚህ ተነስታ ምን ታስተምረናለች? እግዚአብሔር በዘላለም የነበረውን ማንነቱ ነው በስነ ፍጥረት ውስጥ የገለጠው ብላ ትነግረናለች። አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል አንድ አምላክ መሆኑን በጌታችን በኢየሱስ ክርስቶስ ህይወት ይገለጥልናል ማለት ነው። ካርል ራነር የተሰኘ የቤተክርስቲያናችን ሊቅ በዘላለም የነበረው እግዚአብሔር በራሱ የነበረውን ነገር በጊዜ ውስጥ በኢየሱስ ክርስቶስ በሙላት ገልጦታል። በጊዜ ውስጥ የተገለጠው ነገር በዘላለም የነበረው ራሱ ነው ብሎ ይለናል። ይህም ማለት ምን ማለት ነው? መንፈስ ቅዱስን እንድንቀበል የሚነግረን ከአብ እልክላችኋለሁ ብሎ የሚለን እፍ ብሎ መስጠት የሚችለው ኢየሱስ ክርስቶስ መንፈስ ቅዱስ ከሱም እንደሚወጣ ይነግረናል ማለት ነው። ጸሎተ ሃይማኖት ላይ ሳዲያስ እንደግም ብለን ነው የምንለው። መንፈስ ቅዱስ ከማንና ከማን ይሰርጻል ብለን እንላለን? ካቶሊካውያን ከአብና ከወልድ ይሰርጻል ብለን እንላለን ማለት ነው። እንዲሁም እስክትሞሉ ቆዩ ይለናል። ቅዱስ ቁርባን አውጥተን በአዶሬሽን ፊት ለፊቱ እንቀመጣለን አይደለም? በክርስቶስ የክርስቶስን መንፈስ ተሞልተን ለሌሎች ልንመሰክር እንሄዳለን ማለት ነው። እንዲሁም ደግሞ ቅዱስ ቄርሎስ የተሰኘ የቤተክርስቲያን አባት ምን ይላል መሰላችሁ? መንፈስ ቅዱስ ፈቃዳችንን በመንካት ለእግዚአብሔር እንደሚያረጋግጥ እንደ ባህሪ ከእግዚአብሔር አብና ከወልድ ወደኛ ይመጣል። ለምን? እንደ ባህሪ ከአብና ከወልድ ስለሆነ ከዘላለሙ ብሎ ያስቀምጣል ማለት ነው። ስለዚህ ቤተክርስቲያናችን ይህንን ህይወት እንድንኖር ነው የምትጋብዘን። ቅድስት ሥላሴያዊ የሆነ ህይወት በኢየሱስ ክርስቶስ በኩል እንደ መንፈስ ቅዱስ አሰራር ወደ ማን እንገባለን እያልኩ ነበር ቅድም? ወደ አብ ማለት ነው። ስለዚህ ወደ ቤተክርስቲያን ገብተን ወደዚህ ማዕድ ስንካፈል ህብረታችን ከኢየሱስ ክርስቶስ ብቻ ጋርም አይደለም። ከማን ጋር ነው ማለት ነው? ከአብ ከወልድ ከመንፈስ ቅዱስ ጋር ነው ማለት ነው። እንዲሁም በመልእክት ሲነበብ እንደሰማነው ጥምቀት የሚያድናችሁ በክርስቶስ ትንሣኤ አማካኝነት ነው ብሎ ይለናል። እኛ ጥምቀት ከክርስቶስ ተለይቶ ያድናል ብለን አናውቅም። በደንብ እናስተውል። ጥምቀት የሚያድነው በክርስቶስ ትንሣኤ አማካኝነት ነው ይላል። የካቶሊክ ቤተክርስቲያን
ነገረ ድህነት በምን ይፈጸማል ተብላ ስትጠይቅ በክርስቶስ ፋሲካ ትላለች። የክርስቶስ ፋሲካ ምንድናቸው ስትባል የክርስቶስ ሕማም ሞትና ትንሣኤ፣ የክርስቶስ ሕማም ሞትና ትንሣኤ የክርስቶስ ፋሲካ ነው። አይሁዳውያን ፋሲካቸው ከግብፅ ወደ እስራኤል ምድር መሻገር ነበረ። እኛ ከዘላለም ሞት ወደ ዘላለም ሕይወት መሻገር ነበረ። ይህንን መሻገር ያገኘነው በምንድን ነው? በክርስቶስ ሰው ሆኖ በሕማማቱ በሞቱና በትንሣኤው ነው ማለት ነው። ለዛም ነው ሮሜ 6 ላይ ከክርስቶስ ጋር በጥምቀት ተቀብራችኋል፣ ያው ከውሃ ውስጥ ስትገቡ ተቀብራችኋል፣ ከውሃ ውስጥ ስትወጡ ደግሞ ተነስታችኋል ብሎ ከሞቱና ከትንሣኤው ጋር እንደምንተሳሰር ነው የሚነግረን። ቆላስይስ ላይ የተነበበው ንባብ በክርስቶስ ሞት ከክርስቶስ ጋር ተሰውራችኋል ብሎ ይለናል። ለዓለም ሙታን የምንሆነው በተጠመቀን ጊዜ ነው። ለዛ ነው ቤተክርስቲያን ምስጢረ ጥምቀትን የምትሰጠን ማለት ነው። እንዲሁም የመዳን ምስጢራት 7ቱ ምስጢራት ውጤታማነታቸው በእግዚአብሔር ጸጋ ነው የሚመጣው ብለን እናምናለን። ምክንያቱም ስንማር የምታስታውሱት ከሆነ ምስጢራት ምንድናቸው ስንባል በሚታይ ምልክት የማይታየውን የእግዚአብሔር ጸጋ የሚያሰጡ ምልክቶች ናቸው ብለን ነው ያልነው አይደለም። እንደዛ ብቻ ግን ብለን አንልም። ውጤታማነታቸው የሚገኘው ከምንድን ነው እንላለን? ከፋሲካ ምስጢራት ነው። ይሄንን ኢዛዶር የሲቬሊዩ ኢዛዶር እና ሪቻርድ የቅዱስ ቪክቶር የተሰኘው የክርስቲያኖቻችን ሊቅ በደንብ አድርገው ያስተምሩናል ማለት ነው። እንዲሁም በንባባቱ እንዳየነው በክርስቶስ አንድ በሆነ ማህበር ውስጥ የዘር ልዩነት ክፍፍል የለም። አይሁዳዊ፣ አረመኔ፣ አዋቂ፣ የሰለጠነ፣ ያልሰለጠነ፣ የተማረ፣ ያልተማረ ምናምን ብሎ ነገር የለም። በክርስቶስ ሲያምኑ ሁሉም በክርስቶስ ምንድን ናቸው? አንድ ናቸው። ለዛ ነው ካቶሊካዊት ቤተክርስቲያን ምልክቷ ምንድን ነው ብለን ስንባል በጸሎት ሃይማኖት ላይ የተገለጡት አንዲት ቅድስት ካቶሊካዊት ሐዋርያዊት ብለን የምንጀምረው ክርስቶስ አንድ ስለሆነ ቤተክርስቲያንም ስንት መሆን አለባት? አንድ መሆን አለባት። ለዛ ነው ጌታችን ኢየሱስ ክርስቶስ አንድ የማድረግን ምልክት የሆነው ርዕሰ ሊቃነ ጳጳሳትን የሾመልን ማለት ነው። እንዲሁም ደግሞ በኤፌሶን 4 ላይ አንድ ሐሳብ አንድ ልብ ሁኑ ብሎ ይለናል ማለት ነው። ለዛ ነው የካቶሊክ ቤተክርስቲያን የእምነቷ ውበት ያለው እዚህ ጋር ነው። የትኛውም የዓለም ጥግ ብንሄድ ልክ ቆላስይስ ላይ ክርስቶስ ሁሉም በሁሉም ነው እንዳለ ቤተክርስቲያን በሁሉ ዘመን ያለውን እውነተኛ ትምህርት ሁሉ ይዛ በሁሉም ቦታ ስናገኛት የምናገኛት በአንድ ጉዳይ ላይ ስንት አይነት ትምህርት ኑሯት ነው? አንድ አይነት ትምህርት ኑሯት ነው። ለዛ ነው ኩላዊትም አንዲትም የሆነችው ቤተክርስቲያናችን ማለት ነው። ስለዚህ ዛሬ በዚህ ቃል ላይ እያንዳንዳችን ራሳችንን እንድናይ እጋብዛችኋለሁ። ጌታችን ኢየሱስ ክርስቶስ በሐዋርያቶቹ የነገረን የዘር ልዩነት የለም። በመዝሙር ላይ ሲዘመርም የነበረው እሱ ነው። በአንድ ልብ እንሁን፣ በዘርና ቋንቋ መከፋፈል ምንድን ነው እያልን ነበረ። መዝሙሮቹን በደንብ ልብ ብለን ሰምተናቸው ከሆነ ማለት ነው። እኛ ዛሬ በተግባራዊ ሕይወታችን በወደቀው ምድር ላይ ቤተክርስቲያን መጠን ከምንዘምረውና ከምንሰማው የእግዚአብሔር ቃል በዘለለ ግን እስቲ እንመልከት ራሳችንን በእውነት በክርስቶስ አንድ እንደሆነ ሰው እንዲሁም ደግሞ በእግዚአብሔር አርአያና አምሳል እንደተፈጠሩ ሌሎችን ሰዎች እንደ እግዚአብሔር ልጆች አይን እናያቸዋለን ወይስ በዘርና በቋንቋ ተከፋፍለናል? በሰላም ሂዱ እንደምንባል ክርስቶስ ሰላም ለእናንተ ይሁን እንዳለን ህዝቦች ዘር ቋንቋ ሳንል ልክ እንደ ቅዱስ ፓድሬ ፒዮ ሁሉም ሰው እኔ የፓድሬ ፒዮ ነኝ ብሎ ማለት ይችላል። እኔ ለሁሉም ተሰጥቻለሁ ብሎ ይላል። እኛ ወጠን እከሌ የኔ ነው ብሎ ቢለኝ ኧረ እባክህ አንተ ከኔ ዘር ነህ የት አውቃለሁ ነው የምንለው? ወይስ እኔ የሁሉም ነኝ ነው የምንለው? ክርስቶስ ሁሉም በሁሉም ነው ተብለናል። ቤተክርስቲያን ለሁሉም ስለሆነች ኩላዊት ናት ብለን እንጠራታለን። እኛ በዛች ቤተክርስቲያን ውስጥ እንመላለሳለን። እኛ ዘር እየቆጠርን አይደለም ወይ? በወደቀው ምድር ላይ ስንሄድ ኢትዮጵያ ውስጥ ያለውን ነገር ሁኔታውን ሁላችንም እናውቀዋለን። ወደ ክርስቲያኖች ስንመጣስ እንደዛ እየሆንን ነው? ክርስቶስ የሚጠብቀን ግን እንደዛ አይደለም። ይሄ ለዓለም የሞተ በክርስቶስ የተሰወረ ሰው ተሳስቶ ዘር አይቆጥርም። በዛ ውስጥ የሚቆጥረው ሁሉም ሰው በእግዚአብሔር አርአያና አምሳል መፈጠሩን፣ በዛ ሰው የሚቆጥረው ሁሉም ሰው በጌታችን በኢየሱስ ክርስቶስ አንድ ለመሆን መጠራቱን ነው። ስለዚህ እያንዳንዳችን ራሳችንን በዚህ ጉዳይ ላይ እንድናይ ጋብዛቸዋለሁ። ከዛ ውጭ ደግሞ በመልእክቶቹ ውስጥ የተነበበው ነገር ምንድነው የሚያስታውሰን? የምናደርገውን ሁሉ በኢየሱስ ክርስቶስ ስም ለእግዚአብሔር ክብር እንድናደርገው ይጋብዘናል ማለት ነው።
አንዳንድ ጊዜ ለእግዚአብሔር ክብር የምናደርጋቸው ነገሮች የሚደረጉት ቤተክርስቲያን ውስጥ ስንመጣ ብቻ ይመስሉናል። ስህተት ነው። የምታደርጉትን ሁሉ ከተባለ የምንኖረው ህይወታችን በሙሉ በኢየሱስ ክርስቶስ ስም ለማን ክብር ነው ማለት ነው? ለእግዚአብሔር ክብር ነው ማለት ነው። ጥሩ ምሳሌ ልስጣችሁ። ቅድስት ቴሬዛ ዘአቪላ የተሰኘች ካቶሊካዊት ቅድስት አለች። በጣም የምትገርም ቅድስት ነች። እግዚአብሔርን ለማወደስ ካላት ፍቅር የተነሳ በየሄደችበት ሁሉ እግዚአብሔርን ታወድሰዋለች፣ ትወደዋለች። ይህን ኢየሱስ ክብሬ፣ ዘላለሜ እንደዚህ ያለች በቃ በጣም በብዙ ውዳሴ ቃላት ትጠራዋለች። አንድ ወቅት ትረሳውና ሽንት ቤት ቁጭ ባለችበት እግዚአብሔርን የማወደስ ነገሯ ይነሳሳና እግዚአብሔርን ሞቅ አርጋ ታወድሰዋለች። የዚህን ጊዜ እግዚአብሔር ሲወደስ ማን አይወድም? ሰይጣን አይወድም። መጣና በሐሳቧ ውስጥ የሆነ ነገር ሹክ አለባት። ኧረ አንቺ አታፍሪ? ሽንት ቤት ውስጥ ቁጭ ብለሽ እግዚአብሔርን ስም ትጠሪያለሽ? ጭራሽ ምስጋና ምናምን ያው የሚሞቅ ያለ እንደዚህ ምናምን አላት። ምን እንዳለችው ታውቃላችሁ? ከሰውነቴ ወደ ውጭ የሚወጣው ለአንተ ይሁን፣ ከኔ ለእግዚአብሔር ክብር የሚወጣው ግን ጠቅሎ ለማን ብቻ ይሁን አለችው? ለእግዚአብሔር ብቻ ይሁን። በዚህን ያክል መጠን ነው ህይወታችን በሙሉ ለማን የተሰጠ እንዲሆን የሚያስፈልገው? ለእግዚአብሔር። አሁን ሌላ ምሳሌ ድገምላችሁ። አንድ ገዳም ውስጥ የገባ መነኩሴ ለመሆን የገባ ሰውዬ ገዳም ውስጥ ሲገባ ያለውን ገንዘብ ሁሉ ለገዳሙ አበምኔት ማስረከብ ነበረበትና ገንዘቡን እያሰበ መተኛት አልቻለም። ከዛ የዝሙት ምኞትም በቃ አናቱ ላይ ወጣበት። በቃ ገንዘቡን ይስጡኝ እኔ ሂጄ እንደፈለኩኝ በቃ እኖራለሁ አልቻልኩም ብሎ የገዳም አበምኔቱን ይነግራቸዋል። እሳቸው ደግሞ በጣም የጸሎት ሰው ናቸው። በቃ ገንዘቡን ይዘህ ሩቅ ቦታ አትሂድ፣ እንደው እግዚአብሔር ከመለሰህ ሴተኛ ዳሪዎችም ጋር ከሄድክ እዚህ አጠገብ ያለችው ጋር ሂድ ብለው ይሉታል። ከዛ እሷ ደግሞ ይሄ አልቻልኩም ብሎ የሚለው ሰው አያውቅም። እሷ ደግሞ ባለፈው ሳምንት ንስሐ ገብታ ከዛ ህይወት ተለውጣለች። ቄሱ የሚልኩት ወደዛ ያውቀው ነው፣ አበምኔቱ ማለት ነው። ልክ ከዛ ሲሄድ መክረዋታል። አስቀደሙም በጎን በኩል ቀድመው ነይ በቃ የምንፈልገውን የልባችንን ሐሳብ እንፈጽም ሲላት፣ እንዴ አንተ ጠዋት ተነስተህ ስራህን ስትጀምር በምንድን ነው የምትጀምረው አለችው። በጸሎት። እና ታዲያ እኮ እኔ የምተዳደርበት ስራዬ ነው፣ ይሄንንም ስንጀምር በምንድን ነው አለችው። በጸሎት። ስለዚህ የጸሎት ክፍል አለኝ፣ መጀመሪያ ሰግደን መጠን ነው ወደዚህ የምናደርገው አለችው። ከዛ በኋላ እሷ ምንድነው ያደረገችው? ጸሎቱን መሰላችሁ? ኢየሱስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ጸሎት እንዲጸልይ ያዘዘችው ማለት ነው። ከዛ ኢየሱስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ እያሉ እንደዚህ ይሰግዳሉ 3-4 ጊዜ መሬት በእጅ እየተነካ። ከዛ 1-4-5 እንደሰገደ ማለት ነው። ተጸልዮ የሚገባበት ስራ አይደለም። ተመልሶ ገንዘቡን ይዞ ወደ ገዳሙ አበምኔት ገባ። ተጸልዮ የሚገባበትን ህይወት ብቻ ነው መኖር የምፈልገው፣ ትቼዋለሁ ሐሳቤን ብሎ አላቸው። በእያንዳንዱ ስራ ላይ በጸሎት እንድንጀምር የካቶሊክ ቤተክርስቲያን ከልጅነታችን ያስተማረችን ምንድነው? ጸልየን ልንጀምረው የማንችለው ስራ ሁሉ ከእግዚአብሔር ጋር ምን ስለሚለን ነው? ስለሚያቆራርጠን ነው። ግልጽ በሆነ አማርኛ እስቲ ማን ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እግዚአብሔር ይስጥልኝ ብሎ ሙስና መቀበል የሚችለው? ማን ነው እንደዛ ማድረግ የሚችለው? የእግዚአብሔር ስሙ ለዘላለም የተባረከ ይሁን እያለ ዝሙት ማድረግ የሚችለው ማን ነው? ከክርስቲያን። እግዚአብሔር ስሙ ለዘላለም ከፍ ይበል እያለ ከባልንጀራው ገንዘብን መስረቅ የሚችል ማን ነው? እውነተኛ ክርስቲያን ከሆነ። አንቺ አይገርምሽም እያለ ሐሜት ምናምን ለማጣጣም በኢየሱስ ስም ክብር ለእግዚአብሔር ሁሉ ይሁን ብላችሁ ኑሩ እንደተባለ ሰው መኖር ማድረግ የሚችለው ማን ነው? ስለዚህ የእግዚአብሔር ቃል ዛሬ ልባችንን የሚያቀጣጥለው ለምንድን ነው? በጸሎት በኢየሱስ ክርስቶስ ስም ለእግዚአብሔር ክብር መኖር የማንችለው ህይወት ሁሉ ከኛ ምን እንዲል ነው? እንዲርቅ ነው። ከዛ ደግሞ ለጥያቄ ሁሉ የተዘጋጃችሁ ሁኑ የሚለውን መልእክት እናስታውሳለን። ካቶሊካውያን ብዙ ጊዜ ደስ የሚለኝ ነገር እውነተኛ ካቶሊኮች ሲሆኑ በእምነታቸው እርግጠኛ ናቸው። እርግጠኛ ከመሆናቸው የተነሳ ምን ያደርጉም መሰላችሁ? አያነቡም፣ መጽሐፍ ቅዱስ አያነቡም፣ ስብከቶችን ፈልገው አይሰሙም። ለምን? እውነተኛ ሃይማኖት ነው ያለችኝ አንዲት ቅዱስ ካቶሊካዊ ቤተክርስቲያን ትምህርተ ክርስቶስ ተምሬያለሁ፣ ሜሮን ተቀብቻለሁ፣ ቆርቤያለሁ ምናምን 4 ነጥብ እኔ ምን ብያለሁ? ጨርሻለሁ። ሰውየው መጥቶ ሲጠይቅ ምን ልትመልስለት ነው? አንድ አባት የሚናገሩት ነገር አስታውሳለሁ። መጽሐፍ ቅዱስን አትግለጥ፣ አታንብብ፣ ለሌሎችም ደግሞ ለልጆችህ አታስተምራቸው፣ አትግለጥላቸው። መጥቶ ሌላ ሰው ይገልጥላቸውና ትክክለኛ ወዳልሆነ የመጽሐፍ ቅዱስ አገላለጥ ይዟቸው ይሄዳል ብሎ ይላል። ዛሬ መጽሐፍ ቅዱስን ለመግለጥ ትግስቱ ከሌለን፣ እንደ ቤተክርስቲያን ልብ ብርሃን ልባችንን አቃጥለን ለመከተል ፈቃዱ ከሌለን ሰው ሲጠይቀን ምኑን እንመልሰዋለን? አንዳንድ ጊዜ እንደዛ ሲሆን ምን ይሆናል መሰላችሁ?
የካቶሊክ ቤተክርስቲያን የምታስተምረው ሌላ፣ ሰውየው የሚለው ሌላ ይላል። ሌላም ለማጥቃት ይመቸዋል። ከዛ በኋላ መጽሐፍ ቅዱስን ያላነበበ ቤተክርስቲያን ትምህርቷን ያላወቀ ሰውዬ ስምህ ማን ነው ሲባል ያጎቴ ልጅ እኮ ስሙ ብሎ ይጀምራል። እንደዛ መሆን የለብንም። እንደዛ እንዳይሆን ደግሞ የትም ብንሄድ ከሌሎች ሃይማኖቶች ጋር ያው ሌሎችን ዝቅ ለማድረግ አይደለም፣ ይቅርታ አድርጉልኝ፣ ከሌሎች ሃይማኖቶች ጋር ራሳችን ብናነጻጽር በዶክሜንት ደረጃ የዳበረ ካታኪዝም ያላት በስነ ስርዓት የረጅም ዓመታት የክርስቲያን አባቶችን ህይወት ደጉሳ የያዘች እምነት አለች። ግን እኛ እሱን ለመጎርጎር እሱን ለማየት ቤተክርስቲያን ምን አለች፣ ምንድነው አስተምሯ፣ ፖፕ ሊዮ ዛሬ ምን አሉ ብለን ለመጎርጎር ምን ያክል ይነቃል። አንዳንድ ጊዜ ሶሻል ሚዲያ ላይ ካቶሊኮች እንደዚህ ያሉ ተብሎ የውሸት ዜና ስንሰማ ደንግጠን እንደዚህ ነው ከማለታችን በፊት የተደረገውን ነገር ከዋናው ከምንጩ ለማየት ምን ያክል ዝግጁዎች ነን። ስለዚህ የጌታ ቃል ለሱ ዝግጁዎች እንድንሆን ዛሬ ያሳስበናል። ነቃፊዎች እንዳሉብን ያውቃል እግዚአብሔር። ስለዚህ ነቃፊዎች በእናንተ ምክንያት እንዲያጡና በእናንተ እንዲያፍሩ በመልካም ህሊና ባለው ህይወት ተመላለሱ ብሎ ነው የሚነግረን። መልካም ህሊና ያለው ሰው ነቃፊው ሁሉ ጊዜ ከመንቀፉ የተነሳ እሱ ደግሞ መልካም ህሊናና ንጹህ ህሊና ይዞ ስለኖረ የተነሳ የሆነ ቀን ላይ ነቃፊው ይገለጣል በውሸት እየከሰሰው እንደሆነ። ስለዚህ በሰዎች የሚመጣው የሐሰት ክስ ብዙም ሊያሰጋን አይገባም። ሊያሰጋን የሚገባው በመልካም ህሊና እየኖርኩኝ ነው ወይ ነው። በአንድ ወቅት ቅድስት ፋውስቲና በነበረችበት ገዳም ታማ በጣም ደክማ ገብታ ሳለ የተመደበችላት አስተማሚ ሲስተር መልካም አላደረገችላትም። ከዛ በኋላ እንደገና ደግሞ ጭራሽ ፋውስቲና እንዳጠፋች አድርጋ ለአለቃዋ ሄዳ ከሰሰች ማለት ነው። ከዛ በጣም ተረበሸች። በህመሟ ላይ ይሄ በጣም ጎዳትና የጸለየች ሳለ ኢየሱስ ተገለጸላት። የኔ ልጅ ለአለቃ ለመናገር ብዙ እንዳያሳስብሽ አላት። ዋናው አንቺ እንደምትባየው አለመሆንሽና መልካም ህሊና ንጹህ ህሊና መያዝሽ ነው ብሎ አስረዳት። ከዛ በኋላ ልክ አለቃይቱ እንዳጋጣሚ ስትዞር የተባለው ነገር ውሸቱን አገኘችው። ስለዚህ የዛን ጊዜ ከሳሿ ያፍራል ማለት ነው። ስለዚህ መልካም ህሊና ለመያዝ ነው ሊያሳስበን የሚገባ እሱ ስለሚያሳፍር ማለት ነው። ከዛ ጴጥሮስ መልእክት ላይ በብዙ ቦታ ላይ 27 ጊዜ በላይ ነው በዛች አጭር መልእክት መከራን መቀበል መከራ የሚለው ማለት ነው። ጌታችን ኢየሱስ ክርስቶስ ራሱ በማር የተቀባ አፍ ይዞ ምንም ችግር የለባችሁም ሰላም ነው በቃ ፈታ ብላችሁ ኑሩ አላለ። ጌታችን ኢየሱስ ክርስቶስ አላለ ዓለምን አሸንፌዋለሁ በዓለም ስትኖሩ ግን ምን አለባችሁ ይላል፣ ችግር አለባችሁ ነው የሚለው። እኔ ጌታ ኢየሱስ ጋር ስለሆንኩ በቃ ሁሉም ምቹ ድልድልና እንዳንጠብቅ እዚህ ጋርም ምንድነው የሚለው መልካም ነገር አድርጋችሁን በዛ ምክንያት መከራ ስትቀበሉ መልካም ነገር ታገኛላችሁ ብሎ ነው የሚለው። ስኮታን የተሰኘ ቤተክርስቲያናችን ሊቅ ሲያብራራም እንደሚል ታውቃላችሁ፣ ክርስቶስ መታመሙና መሞቱ የኛን ስቃይና ህይወትን የመቤዠት አቅም ሰጥቶታል ብሎ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ስለኛ መታመሙና መሞቱ የኛ ስቃይና ሞት ራሱ ለእግዚአብሔር መቅረብ የሚችል ጸሎት በማን ጸጋ የተነሳ በኢየሱስ ክርስቶስ ጸጋ የተነሳ። ምክንያቱም በዛ መከራችንና ስቃያችን የማን ኃይል ክብር ነው የሚገለጠው? የእግዚአብሔር ክብር። ያንን ስቃያችንና መከራችን ራሱ እግዚአብሔር እኛን የማዳኛ መጠቀሚያ ያደርገዋል፣ ለሰዎች የማዳኛ መጠቀሚያ ያደርገዋል። ነገር ግን ካለ እግዚአብሔር ብንሰቃይ ምን ጥቅም አለው? ቅድስት እማሆይ ቴሬዛ በጣም ወዶ ጥቅስ አላት። ደጋግሜ በህይወቴ ብዙ ጊዜ ማነበንበው ምን ትላለች? እግዚአብሔር በእኛ መከራ የሚደሰተው ነገር የለውም፣ ነገር ግን ስቃያችንን ከክርስቶስ ስቃይ ጋር ስናስተባብር እግዚአብሔር እንደገዛ ልጁ ስቃይ አድርጎ ይቀበልልናል ብላ ትላለች። በኢየሱስ ክርስቶስ ስቃይ የኛ መከራ ሁሉ ለጥቅም ነው። ከኢየሱስ ክርስቶስ ጋር ያልሆነ ግን ቢሰቃይም ቢመቸውም ቢደላውም ባይደላውም ምድርን መሻገር የሚችል ዘላለማዊነት የሌለው ጉዳይ ነው የሚሆነው። እንዲሁም ደግሞ በዚሁ ክፍል ላይ ጌታችን ኢየሱስ ክርስቶስ በስጋው ሞተ በመንፈስ ግን ሕያው ነው ይላል። በግልጽ ካቶሊካዊት ቤተክርስቲያን ጌታችን ኢየሱስ ክርስቶስ የአብ ልጅና የማርያም ልጅ ስንት ነው ትለናለች? አንድ ነው። ትምህርተ ክርስቶስ ላይ በኢየሱስ ክርስቶስ ስንት አካል አለ? አንድ አካል አለ። እሱም የማን ነው? የወልድ እግዚአብሔር አካል ነው ብለን እንደመለስ ነው። እንዲሁም ደግሞ አንድ አካል እንደሆነ ሁለት ባህሪ ነው ብለን እንላለን አይደለም? ሁለት ባህሪ ነው ስንል በነፍሳችን አይን በእውቀት እንረዳለን ሁለት መሆኑን ነው እንጂ ስናየው ተከፋፍሎ እናያለን መለኮቱን ከሰብአዊነቱ እያልን አይደለም። ይሄ የእግዚአብሔር ቃል ግን እንደሚያስረዳን ወልደ እግዚአብሔር ሰው ከሆነ በኋላ ከሁለት ባህሪና በሁለት ባህሪ መሆኑን ያስረዳናል ማለት ነው።
ስለዚህ በስጋ ሞተ በመንፈስ ሕያው ሆነ ብሎ የሚያስረዳን ክፍልን ቤተክርስቲያን እንደዚህ ነው የምታስረዳን። እንዲሁም እኔ ግን ተኛሁ አንቀላፋሁም ይለናል የዕለቱ መዝሙር ማለት ነው። እግዚአብሔር ስለረዳኝ በደህና ተነሳሁ ብሎ ይላል። ጠላት ገደል ነው። እንዳውም ይሄ አሳሳች እነሳለሁ ከሞት ብሎ ስለፎከረ ማህተም አሽገን ነው የምናስቀምጠው። መጀመሪያ የዘመራችሁት መዝሙር ላይ አለ። እንደዛ ብለው ሁሉ ሲፎክሩ ጌታችን ኢየሱስ ክርስቶስ ድንጋይ መፈንቀል ማህተም ማንሳት ምናምን የሚባል ጉዳይ አልተጠበቀበትም። ከቅዳሜ እኩለ ሌሊት በኋላ ከመቃብሩ ቤት ውስጥ ክፈቱልኝ፣ እንደዚህ አንጎራጉሩልኝ፣ ልጨፍር ምናምን ግርግር ይፈጠር ምናምን ሳይል በተዘጋ መቃብር ውስጥ ወጥቶ ሄዷል። ለሴቶቹ መቃብሩን መጥቶ መልአኩ ድንጋዩን ያፈነቀለው ለምንድን ነው? ባዶ መሆኑን እንዲያዩ። ጌታችን ኢየሱስ ክርስቶስ የተዘጋ ነገር ሳይይዘው በተዘጋ ቤት ውስጥ ገብቶ ምን ማለት የሚችል ነው? ሰላም ለእናንተ ይሁን። እና የዕለቱ መዝሙረ ዳዊት እሱን ያስረዳናል። እንዲሁም ቆላስይስ 2:29 ላይ በእርሱ የመለኮት ሙላት አለ ብሎ እንደሚለን ይህም ራሱ ጌታችን ኢየሱስ ክርስቶስ ከስጋው ከሙታን ትንሣኤ በኋላ ስጋው እኛ በሙታን ትንሣኤ የምንሆንበትን የከበረ ሁኔታ ላይ ያለን ስጋ እንደሚኖረን የሚያስረዳ ነው። ለዛ ነው የመለኮት ሙላት በጌታችን በኢየሱስ ክርስቶስ እንዳለ ሁለት ባህሪ በፍጹም አንድነት አለን ብለን እንደገለጽ ነው። መለኮታዊ ባህሪ በጸጋ ተካፋዮች ከመሆናችን የተነሳ ሁለተኛ ልደት ይጠብቀናል ይላል ቅዱስ ቶማስ አኳይናስ። ሁለተኛው ልደት መቼ ነው? አንደኛውን ልደት መቼ አግኝተናል? ስንጠመቅ። ቅድም በክርስቶስ ተሰውረናል፣ በመንፈስ እንጂ አልተወለድንም በስጋ ስንል የተጠመቅንበትን እያወራን ነው አይደለም? ልክ እንደዛ እንዲሁ ደግሞ ሁለተኛ ልደት ቢባል አለ ብሎ ያስረዳናል ቅዱስ ቶማስ አኳይናስ፣ የቤተ ክርስቲያናችን ሊቅ ነው። እሱም ደግሞ የሙታን ትንሣኤ ይጠብቀናል። ጸሎተ ሃይማኖት ላይ ደግሞ በደንብ አይደለም እንዴ ምን መሰክረው? በሙታን ትንሣኤ በዘላለም ሕይወት አምናለሁ። ልምድ ስለሆነብን አይደለም ሰዎች እናስታውል። ይሄ በእርግጠኝነት የሚመጣና እምነታችን ስለሆነ ነው። በኩራት ደረታችን ነፍተን ልንመሰክረው የሚገባን ማለት ነው። እንዲሁም ከዛ ቀጥሎ የጴጥሮስ መልእክት ላይ ካስተዋል ነው እስር ቤት ወዳሉት ነፍሳት ሂዶ ወንጌልን ሰበከላቸው ብሎ ይነግረናል። ወረቀትን ውሃ ውስጥ ብትከቱት ወረቀቱ ምን ይዞ ይወጣል? ወረቀቱን ውሃ ውስጥ ብትከቱት ወረቀቱ ምን ይዞ ይወጣል? ወረቀቱን ለሁለት ብትቀዱት ውሃው የትና የት ይሆናል? ሁለቱም ጋር አይደለም? ልክ ጌታችን ኢየሱስ ክርስቶስ ሞተ። ሞት ማለት ምን ማለት ነው ስንባል በትምህርተ ክርስቶሳችን የነፍስና የስጋ መለያየት ነው አለ። ልክ ነፍስና ስጋው ሲለያዩ መለኮቱና ነፍሱ አንድ ላይ ናቸው። መለኮቱና ስጋ አሁንም ምን ላይ ናቸው? አንድ ላይ ናቸው አይደለም? ስለዚህ በነፍስና በመለኮቱ ወደ ሲኦል ወረደ። ጸሎተ ሃይማኖት ላይ ወደ ምን ወረደ እንላለን? እዛም ባሉት ነፍሳት ምን አለ? ወንጌልን ሰበከላቸው። ስለዚህ እነሱን ነፍሳት ይዞ ሲኦልን ማርኮ ይዟቸው መንግስተ ሰማያት ወጣ። ቀዳም ስዑር ቀን የምናከብረው ወደ ሲኦል ወረደ፣ ወደ ሲኦል ወረደ የምንለው በጸሎተ ሃይማኖት ሁሉ ጊዜ ያለው እምነት እዚህ ጋር ተቀምጧል። እንዲሁም ቅዱስ ባሲሊዮስና ቅዱስ አጉስጢኖስ ቅዱስ አምብሮስም ጭምር ይሄንን ምን ብለው ይፈቱልናል መሰላችሁ? አንድ ሰው ለትንሽ ኃጢአቱና ላልተከፈለው የኃጢአት ካሳ እግዚአብሔር በምድር ላይ በቅጣት ያነጻዋል። ሌላኛውን ሰው ግን በምድርም ይሁን በሰማይ ያነጻዋል። አንዳንዱ ግን በቀጥታ መንግስተ ሰማያት ይገባል ይላሉ። ስለዚህ የንስሐ ነፍሳት ብለን አልተማርንም? መጣራት የሚጠበቅባት መጽዳት የሚጠበቅባት ትንሽ ኃጢአት ወይም ደግሞ ያልተከፈለ የኃጢአት ቀኖና ያለባት ነፍስ በሳት ትጠራለች እንድናለን እንደ ቆሮንቶስ ምዕራፍ 3ን ተከተለን አይደለም? ይሄንንም ጭምር በተለይ ቅዱስ ባሲሊዮስ ኃጥአን በሚቃጠሉበት ጻድቃን ጠርተው ያልፉበታል ብሎ ያስቀምጥልናል ማለት ነው። ምን ያክል እምነታችን በጌታ ቃል ላይ ልብን በሚያቃጥለው የጌታ ቃል ላይ እንደተመሰረተ ተመልከቱ። በጸሎተ ሃይማኖት ላይ የምንለው ቤተክርስቲያን በትምህርተ ክርስቶስ የምታስተምረን በዘመናት የተመሰከረ እምነት ነው ያለን። እንዲሁም ደግሞ ወደ ሲኦል መውረዱ ጌታችን ኢየሱስ ክርስቶስ ተነስቶ ሙታንን ማስነሳቱን ሲኦልም መበርበሩንና ሰይጣንን የሞቱትን እንኳን ሳይቀር በመማረክ ድል መንሳቱን በሞቱ ማለት ነው። እንዲሁም ደግሞ መንጽሔ እሳትን የሚባለውን ትምህርታችንን ያስታውሰናል ማለት ነው። የሕፃንነታችንን ጥምቀት እናስታውስ። ስንጠመቅ ወደ እግዚአብሔር ቃል ኪዳናዊ ሕይወት ገብተናል። በእያንዳንዱ ምስጢራት ያንን ቃል ኪዳናዊ ሕይወት እያደስ ነው በጸጋ ላይ ጸጋ እየተቀበልን እስከ ዘላለም ሕይወት ድረስ እንጓዛለን። ስለዚህ
ጥምቀት በትንሣኤው ያድናል እንደተባለው ነው። ለዚህም ነው በጥምቀት ስለዳንን ሁሉም ሰው በኢየሱስ ክርስቶስ ለኢየሱስ ክርስቶስ ይገዛል ብላ ቤተክርስቲያን የምታስተምረንን እዚሁ የጴጥሮስ መልእክት ላይ የምናገኘው ማለት ነው። ቤተክርስቲያናችን በተደጋጋሚ በተለያየ ዘመን የዚህን የሚስጥረ ጥምቀት አዳኝነት አስረግጣ አስተምራናለች። ለምሳሌ በካርቴጅ ጉባኤ የፔላጂዮሳውያን መናፍቃን በተነሱ ጊዜ ያው የአዳም ኃጢአት የሚባል የለም የሰው ልጅ በነፃ ፈቃዱ በስራው ይድናል ብለው ሲሉ አይ የሰው ልጅ በእምነት በኩል በእግዚአብሔር ጸጋ እምነትን በተስፋና በፍቅር ያነጸ በሚያሰራው በእግዚአብሔር ጸጋ በኩል ይድናሉ። ጥምቀት ያድናል፣ የአዳምን ኃጢአትም ደግሞ ይሰርዛል ብላ ስትል በጉባኤው አስተምራናለች። በጉባኤው ብቻ አይደለም፣ በካርቴጅ በሚላቨስ ጉባኤ ከዛ በኋላ ደግሞ በተለያዩ ርዕሰ ሊቃነ ጳጳሳት በቅዱስ ኒቆላስ 8ኛ በቅዱስ ዞሲሙስ 1ኛ በተለያዩ ርዕሰ ሊቃነ ጳጳሳት በተለያየ ዘመን ይህንን ደግማ አስተምራናለች። እንዲሁም ደግሞ በትልልቅ ጉባኤዎች በትሬንትና በፍሎሬንስ ጉባኤም አስተምራለች። እንዲሁም አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 3 ላይ ጌታችን ኢየሱስ ክርስቶስ በደም ብቻ አልመጣም በውሃ ጭምር ነው የመጣው እንዲሁም መንፈሱም ይመሰክርልናል ብሎ ይላል። ስለዚህ ይህንን የቤተክርስቲያን አባቶች ቅዱስ አጉስጢኖስም ቅዱስ አምብሮስም ፖፕሊዮ ታላቁም ቅዱስ ሲፕራንም እኛ እንግዲህ ያው አንደኛ የቫቲካን ጉባኤ እንደነገረን መጽሐፍ ቅዱስን ስንፈታ ጥንታዊ ቤተክርስቲያን አባቶች በስምምነት በተረጎሙበት መልኩ ነው ብሎ ነው ያስቀምጣል። እንደዛ ነው የምንፈታው ካቶሊካውያን ዝም ብሎ አይተነው አይ እንደዚህ ማለት ነው ብለን አንልም። እና እነሱ ደግሞ ያስቀምጡልን ነገርና አካሄዱ እንዴት ነበር መሰላችሁ? ጥምቀት ከደሙ የኃጢአት ስርየት፣ ጥምቀት ከውሃው፣ ጥምቀት ደግሞ ከእግዚአብሔር መንፈስ አይነጠልም። ስለዚህ ከውሃና ከመንፈስ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ እንዳለው ተወልደናል ማለት ነው። ስለዚህ ቤተክርስቲያናችን ዛሬ በእግዚአብሔር ቃል ልባችን በዚህ መልኩ እንዲቃጠልና ወደ ቅዱስ ቁርባን ሚስጥር እንድንደርስ ትፈልጋለች። እንዲሁም ደግሞ የጥምቀታችን ቃል ኪዳን ሁሉ ጊዜ በምንድን ነው የምናድሰው ብለናል? ቃል ኪዳናዊ ድርጊቶች በሆኑት በሌሎች ሚስጥራት። ስለዚህ ቅዱስ ቁርባንን ንስሐ ገብቶ በመቀበል ይህንን የጥምቀታችንን መሐላ በየዕለቱ እንኖራለን ማለት ነው። ድጋሚ ላሳስባችሁ ፈልጋለሁ ካቶሊካውያን፣ ትልቅ ኃጢአት ከሰራን እንቆርባለን እንዴ? አንቆርብም አይደለም መልሱ። ንስሐ ገብተን ምን እንላለን ነው መልሱ? እንቆርባለን ነው መልሱ። ስለዚህ ሁልጊዜ ንስሐ ገብተን በመቁረብ በጥምቀት የጀመርነውን ቃል ኪዳናዊ ሕይወት እስከ ለተሞታችን ድረስ በጸጋ ላይ ጸጋ እየደረብን እንድንቀጥል ቤተክርስቲያናችን እንደ እግዚአብሔር ቃል ልባችን ተቃጥሎ እንጀራውን በመቁረስ አይናችን እንዲከፈት ትጋብዘናለች ማለት ነው ዛሬ በዚህ ቃሏ። ስለዚህ ትምህርተ ክርስቶሳችንም የሚያስተምረን በእግዚአብሔር መሪነት በእምነት በጸጋው በኩል የሆነ በተስፋና በፍቅር የታነጸ እኛን በጸጋ በሚያሰራ እምነት ምንድነው በክርስቶስ ሕማም ሞትና ትንሣኤ አማካኝነት በተቋቋመ ትሩፋት በቤተ ክርስቲያን ውስጥ ሕያው ሆኖ በመኖሩ የተነሳ ነው። ስለዚህ አንድ ካቶሊክ እድሜ ልኩን በሙሉ የካቶሊካዊት ቤተ ክርስቲያን ምንድነው ማለት ነው? ጥገኛ ነው። ቅዱስ ፓድሬ ፒዮ ምን ይላሉ? አንድ ክርስቲያን እድሜ ልኩን ዘመኑን በሙሉ የቤተ ክርስቲያን ጥገኛ ሆኖ መኖር አለበት። እሷ ብቻ በሙላት በቅዱስ ቁርባን ክርስቶስን ልትሰጠው ትችላለችና ብሎ ይላሉ። ይሄንን የሚያምን ካቶሊክ ታዲያ ሁሉ ጊዜ እሷን የሙጥኝ ብሎ ይኖራል። ይሄንን ለመረዳት ለመኖር እግዚአብሔር በጸጋው እንዲረዳን አይነ ልቦናችን እንዲያበራልን ልባችን እንዲያቃጥለው በእንጀራውም አይናችን እንዲከፍተው ሁላችን እንጸልይ ያደራላችኋለሁ። ከመጨረሻ በፊት ግን ሁለት ነገሮችን ድጋሚ ላስታውሳችሁ ፈልጋለሁ። ክርስቲያን የምን ሰው ነው ብለናል? የሃሌሉያ ሰው ነው። ከምን እስከ ምኑ? ከእግር ጸጉሩ ከራስ ጸጉሩ እስከ እግር ጥፍሩ ድረስ ማለት ነው። ክርስቲያን የምን ሰው ነው? የሃሌሉያ ሰው ነው። ለምን? የትንሣኤ ሰው ስለሆነ። እንግዲህ መጀመሪያ ባስተዋወቅኳችሁ ጥንታዊ የሰላምታ ልማዳችን ስብከቱን መቋጨት ፈልጋለሁ። ክርስቶስ ተነስቷል። ክርስቶስ ተነስቷል። የሰማነውን በልቦናችን ያሳድርልን።